አስባችሁታል? እናንተ ቀለም ብትሆኑስ? ማለቴ ነጭ፣ ቀይ፣ ሰማያዊ፣ ጥቁር ወይ ደግሞ ቢጫ ወይ የሆነ አይነት እናንተ የምትፈልጉት አይነት ቀለም የሆነ ቀለም ብትሆኑ ሁሉም ሰው ምርጫው ያደርጋችሁ። ሁሉም ሰው እያነሳ የሚወስዳችሁ ቀለም አትሆኑ። ነገር ግን ለአንዳንዶቹ በጣም ውድ ቀለም ትሆናላችሁ። ለአንዳንዶቹ ቤታቸውን የሚያስጌጡበት ቀለም፣ መኪናቸውን ሲመርጡ እንደ አንድ ክራይቴሪያ የሚጠቀሙበት ቀለም፣ ልብሶቻቸውን ሲመርጡ ቀለሙ እያሉ የሚመርጡት አይነት ቀለም፣ በጣም ብዙ ነገሮቻቸውን የሚለኩበት ቀለም ትሆኑ ነበር አይደል? አያችሁ፣ ሁሉም ሰው ሊወዳችሁ አይገባም። ሁሉም ሰው እናንተን ሊል አይገባም። የተወሰኑት የነሱ ተወዳጅ ቀለም ካደረጓችሁ በቂ ነው። በዙሪያችሁ እርግጠኛ ነኝ በቂ ሰዎች አሉ የነሱ ተወዳጅ ቀለም እንደሆናችሁ የሚያሳዩአችሁ። ልጆቻችሁ ከናንተ ውጭ ሌላ ተወዳጅ ቀለም የላቸውም። ቤተሰቦቻችሁ ከናንተ ውጭ ሌላ ተወዳጅ ቀለም የላቸውም። የቅርብ ጓደኞቻችሁ ከናንተ ውጭ ሌላ ተወዳጅ ቀለም የላቸውም። ስለዚህ ለነዚህ ሰዎች እውነተኛ ተወዳጅ ቀለም ለመሆን ራሳችሁ ላይ ተሰራላችሁ። አረ ይበልጡንም ይልቅ የራሳችሁ ተወዳጅ ማራኪ ተመራጭ ቀለም መሆን ትፈልጋላችሁ። ተወዳጅና ተመራጭ ቀለም የራሳችሁ ተወዳጅ ቀለም ለመሆን ከፈለጋችሁ ለራሳችሁ የምትሰጡት ትልቁ ስጦታ ራሳችሁን ማወቅ ነው። ራሱን ያላወቀ ሰው የፈለገ ነገር ቢኖረው በውስጡ መርካት አይችልም። ምክንያቱም የፈጣሪ ነፍስ ወደ ቦታዋ ከመመለሷ በፊት ራሷን ማወቅ፣ ራሷን መቅመስ ትፈልጋለች። ስለዚህ ነፍሳችሁን ራሳችሁን የራሳችሁ ተወዳጅ ቀለም ለማድረግ እውነተኛ ማንነታችሁን አውቃችሁ ከራሳችሁ ጋር የተስማማ ማንነትና የማይለያይ ማንነት ሊኖራችሁ ይገባል። ያ የሚሆነው ደግሞ እውነተኛ ማንነታችሁን ማወቅ ስትችሉ ነው። ለእናንተ አላውቅም፣ ለኔ ሰራልኝ እሱ ስለሆነ እሱን ነው የምነግራችሁ። ምናልባት በውጭ በኩል ገንዘብ አግኝታችሁ ሞልቶላችሁ ሊሆን ይችላል። በውጭ በኩል ቤት፣ መኪና፣ የተለያየ ዝና በጣም በብዙ ሰዎች ተወዳችሁ ሞልቶላችሁ ሊሆን ይችላል። እኔ ግን የደረስኩበት ሁሉ ስኬት ባዶነቴን ያከናንበኛል እንጂ ሞልቶኝ አያውቅም። መኪና ተመኘሁ፣ መኪና አገኘሁ። ግን ያ የማውቀው ጎደሎዬ አሁንም አይሞላም። ሚስት ተመኘሁ፣ ሚስት ተሰጠኝ። ያ ጎደሎዬ አልሞላለኝ። ልጅ ተመኘሁኝ፣ ልጆች ተሰጡኝ። አሁንም ያው ጎደሎዬ አልሞላለኝ። የቀረ ነገር አለ ማለት ነው አልኩኝ። በገንዘብ በኩል አልቸገረኝም። የምበላው ሞልቷል፣ የምጠጣው ሞልቷል፣
የምለብሰውም አላጣሁም። ነገር ግን አንድ ነገር ጎደለኝ። እርግጠኝነት ጠፋ። በህይወቴ ውስጥ እውነት የምለው ነገር አጣሁኝ። ተረበሽኩ። የዚህን ህይወት መጨረሻ ስመለከት ህይወቴን ከጫፉኝ ሳየው ላለመጸጸት ተመኘው። ህይወትን በሙሉነት ኑሪያት ስሞት በደስታና በፈገግታ እንድሞት ተመኘው። አይገርምም? አንድ ቀን አንድ ክስተት ተፈጠረ። እጄ ላይ አንድ ትምህርት ገባ። ያ ትምህርት ራስን ማወቅ ነበር። በሰውነታችሁ ውስጥ ጠልቃችሁ የተጫኑባችሁን ፕሮግራሞች አልፋችሁ የተጫኑባችሁን ማንነቶች ሁሉ ጥላችሁ ራቁታችሁን ሆናችሁ ከህመሞቻችሁ ጋር ተጋፍጣችሁ እውነተኛ ማንነታችሁን የምታገኙበት ራስን የማወቅ ፍልሚያው አድካሚ ነበር። አመታትን የፈጀ ፍልሚያ ነበር። ግን አንድ ነገር ቀመስኩኝ። እውነተኛ ማንነቴ፣ ከሁሉም ጋር የተገናኘውን ማንነቴ፣ በእፎይታ የሞላውን ማንነቴ። ያኔ ቃላቶች ሊገልጹት አልችላሉ። አእምሮዬ መቀበል አቃተው። ቅዠት መሆን አለበት አለኝ። ልቤ ግን ሰውነቴ ግን ያውቀዋል። ምክንያቱም ከዚህ በፊት የሚያውቀውን ደግሞ ያገኘ ነው እንጂ ያልነበረን ነገር ስላልነበረ ሰውነቴ ወደ ነበረበት የድሮ ማንነቱ ትውስታ ውስጥ ገብቶ ተዘረጋ። እንዴት ደስ ይላል! ይሄው ከ2 ዓመት በላይ አለፈኝ። በውስጤ ስታገል በውስጤ ያሉብኝን የተጫኑብኝን ፕሮግራሞች ወይም ያመንኳቸውን እምነቶችን እየታገልኩኝ ከላይ ላይ ቀስ በቀስ ያጸዳሁ ከ2 ዓመት በላይ ሆነኝ። ጥሩ ዜና ግን ይህንን ድንቅ ማንነት ይህንን ከሁሉም ጋር አንድ የሆነውን ማንነት ከፈጣሪ ጋር አንድ የሆነውን ማንነት መቅመስ ትችላላችሁ፣ ትፈልጋላችሁ። የራሳችሁ እውነተኛ ተወዳጅ ቀለም መሆን ትፈልጋላችሁ። እንደዛ ከሆነ ራሳችሁን ፈልጉት፣ ራሳችሁን ወቁ። ራሳችሁን ለማወቅ ጊዜ ስጡ። ራሳችሁን ለማወቅ የመጀመሪያ የምታደርጉት ነገር ይሁን። አንድ የሰማሁትን የሶቅራጦስን ታሪክ ልንገራችሁ። ሶቅራጦስና ተማሪው ወደ ወንዝ ያመራሉ እና ተማሪው ዕውቀትን ጥበብን እንዴት ላገኝ ብሎ ጠየቀው። ተያይዘው ወደ ወንዙ ከወረዱ በኋላ ወንዙ ውስጥ ከገቡ በኋላ አንገቱን ያዘና ሶቅራጦስ ለተማሪው ደፈቀው። ምክንያቱም ዕውቀት ጥበብ በሐሳብ ብታብላሉት ምንም ማለት አይደለም። የቱንም ያህል መጽሐፍ ብታነቡ አይረዳችሁም። በተግባር ተጨባጭ በሆነ በሚያምና ሰውነታችሁን በሚያንቀጠቅጥ ሁኔታ ውስጥ ስትሆኑ ግን እውነተኛው ዕውቀት ይገለጥላችኋል። ለዛ ነበረ ሶቅራጦስም
ተማሪውን ወደ ውሃው ውስጥ የከተተው። በውሃው ውስጥ ከተንደፋደፈና በቂ ጭንቀት ከቀመሰ በኋላ ለቀቀው። ከዛ እንዲህ አለው፣ ውሃው ውስጥ በነበርክበት ጊዜ ምን ተሰማህ አለው። ምንድን ነበር የምትፈልገው አለው። እንዴ ከትንፋሽ ውጭ ሌላ ምን እፈልጋለሁ? አየር ከመሳብ ውጭ ሌላ ምን እፈልጋለሁ ብሎ መለሰለት አሉ። አየህ ዕውቀትንም ልክ እንደዚህ ፈልጋት አለው። ጥበብንም ልክ እንደዚህ ፈልጋት አለው። ይህ ታሪክ ለኔ በህይወቴ ትልቁን አስተዋጽኦ ያደረገ የማረሳው ታሪክ ነው። ምክንያቱም ያንን ያህል አንድ እውነትን ከፈለኩኝ እንደማገኘው እንዳምን ትልቅ ጉልበት ሆኖልኛል። በውስጣችሁ ያለው ፈጣሪ፣ በውስጣችሁ ያለው እውነተኛ ማንነት እንዲገለጥ ያን ያህል ቆራጥ መሆን ያስፈልጋል። ያን ያህል ቆራጥ ከሆናችሁ ግን አይደለም ለናንተ፣ ለአካባቢያችሁ፣ ለሌላው ማህበረሰብ ተወዳጅ ቀለም የማትሆኑበት ምንም ምክንያት አይኖርም። ምክንያቱም የውሸት ማንነታችሁን አሽቀንጥራችሁ ስትጥሉና እውነተኛው ማንነታችሁ ጋር ስትጣበቁ ያ አሮጌ ማንነት እናንተን ሊገዛችሁ አይችልም። ምክንያቱም ኢጓችሁ እናንተን ማዘዝ አይችልም። ምክንያቱም እውነተኛ ማንነታችሁን ቀምሳችኋላ። በሰዎች ውስጥ የምትመለከቱት አንድን የቆሸሸ ወይም የተበሳቆለ ወይም እኔ ከሱ ተብሽያለሁ የምትሉት አይነትን ሰው ሳይሆን የፈጣሪን እምቅ ኃይል ትመለከታላችሁ። በዛፎቹ ውስጥ ያለውን ፈጣሪ ታያላችሁ። በሁሉም ነገር ውስጥ እየተገለጠ ያለውን የፈጣሪን ፍቅር ታያላችሁ። በምግቦቻችሁ ውስጥ የፈጣሪን ቸርነት ትመለከታላችሁ። መላእክቶችን ትመለከታላችሁ። ስለዚህ ለናንተ እውነተኛ ማንነታችሁ እንድትበሩ፣ ለሌሎች መብራት እንድትሆኑ፣ ለሌሎች ተወዳጅ ቀለም እንድትሆኑ ያደርጋችኋል። በይበልጥ ግን ለራሳችሁ ተወዳጅ ቀለም ሁኑ። አመሰግናለሁ።